ነብዩ እኮ አለይሂ ሰላቱ ወሰላም ዳሩል አርቀም ውስጥ ሆኖ አላህ ይጠብቀን፣ ኢኽላስ አላህ ይስጠን፣ ተውፊቁን አላህ ይስጠን። ኢንሻአላህ አረፋ ከሚሆኑ ሰዎች አላህ ነጃ ያውጣን። አኽሩ ዘማን ሙስሊሙ አረፋ ይሆናል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ምንም አቅም የሌለው ዱንያ ላይ ሰው ምንም ሚዛን ካጣው ምንም ግራም ማንሳት ካቃተው የውመል ቂያማ ሚሊዮኑ ቢከመርም ምንም ትርጉም የለውምና እስቲ የውስጥ ጥንካሬ አላህ ይስጠን። የውስጥ ጥንካሬ ማለት በዕልም በሕክማ ቁዋውን አላህ ይወፍቀን። ትክክለኛ መንገድ ሲራጠል ሙስተቂምን ይዘን ከዚህ አማና የምንወጣ አላህ ያድርገን። ወላሂ አላህ ሊፈትነን ነው እንጂ እንኳን አሁን ስለ 100 ሚሊዮን አይደለም እኔ የሚያሳስበኝ ወይም 200 ሚሊዮን ወላሂ ስለሱ አይደለም። ብዙ ነገሮች አሉ መስራት እየቻል አቅሙ አላህ ሰጥቶን ገንዘቡም እውቀቱንም አላህ ሰጥቶን ግን የውስጥ ጥንካሬ ከዚህ በፊት የተሰጠው ለሙእሚኖች የተሰጠው የውስጥ ጥንካሬ ሚዛኑን አጣንና ከመስመር የወጣን ይመስለኛልና ወደ ትክክለኛ መንገድ ተመልሰን ይህን ኡማ አንድ ስቴፕ ከፍ የሚያደርጉ ሰዎች አላህ ያደርገን። ምንዳችሁም በጀነት አላህ ይክፈልላችሁ። ሁላችሁም ባለ ሀብት ሲባል በሁሉም ነገር ዕልም ብቻ አይደለም ራሳችን ችለን ደብቀን በቢሊየን የሚቆጠር ዶላር ለአላህ ብለን የምንሰጥ ሰው አላህ ያድርገን። አላሁማ አሚን። ኢትዮጵያን ሰላም አላህ ያድርጋት። ኦሮሚያን ሰላም አላህ ያድርጋት። አዲስ አበባን ሰላም አላህ ያድርጋት። ዓለምን በሙሉ አላህ ሰላም ያድርገው። ዲኑን ሙስሊሙን መጨቆን የሚፈልገውን አላህ ያቃልና ባለበት አላህ አደቡን አላህ ይስጠው። ሂዳያውን አላህ ይስጠው። አደቡንም አላህ ይስጠው። ወደ መስመር አላህ ይመልሰው። ሁላችንም አላህ ይቀበለን። ከልብ ሁላችሁም አመሰግናችኋለሁ። በኦሮሚያ መጅሊስ ስም ኢንሻአላህ የጀመርነው ነገር ኢኽላስ ካለው ይሳካል። ኢኽላስ አላህ እንዲሰጠን ዱዓ አድርጉ። የቻላችሁትን ነገር የቻላችሁትን ኃይል ተጠቅማችሁ ስሩ። አላህ ደግሞ ከእናንተ ጋር ይሆናል። ወሰለላሁ ወሰለም አላ ሰይድና ወነቢይና ሙሐመድ ወአላ አሊሂ ወሰሐቢሂ